አራተኛው ሳምንት የእንግሊዝ ፕሪሚየር ሊግ ላይ የታዩ ምርጥ ጎሎች ናቸው። ማርቲን ዙቢሜንዲ ኖቲንግሃም ፎረስት ላይ ያስቆጠራት ምርጥ ጎል ናትና አርሰናል ዳግም አርሰናልን የሸተተበት። ኤርሊንግ ሃላንድ ማንቸስተር ዩናይትድ ላይ ያስቆጠራት ምርጥ ጎልስ ማንቹሪያን ደርቢ ዩናይትድን ለዚህ ያበቃ ፈጣሪ ተመስገን የሚል ነው የሚመስለው። ኮል ፓልመር ብሬንትፎርድ ላይ ያስቆጠራት እጅግ በጣም ውብ ጎልስ እና ሞሰስ ደግሞ ከፓልመር ቀጥሎ ብሬንትፎርድ ላይ ያስቆጠራት ምርጥ ጎልች። እቺም ኬቪን የብሬንትፎርድ እና በቼልሲ መካከል 4 እኩል ባለቀው ጨዋታ የተቆጠረች ጎል ናት። ሉካስ የቶትንሃሙ ዌስትሃም ዩናይትድ ላይ የለንደን ደርቢ ላይ ያስቆጠራት ጎልስ። አሁንም ኒክ የኒውካስሉ ወልቭስ ላይ ያስቆጠራት ያለፈው ሳምንት ጎልስ። ዌስትሃም ከቶትንሃም ሆትስፐር ማይኪ ያስቆጠራት እጅግ በጣም ድንቅ ጎልስ የለንደን ደርቢ ነው። በለንደን ደርቢ ትንቅንቅ የተቆጠረች ጎልስ። አሌክስ ስኮት ቦርንማውዝ ከብራይተን ጋር በነበራቸው ጨዋታ ያስቆጠራት ቆንጅዬ ጎልስ። ፎሎ ላይክ ሼር አድርጉ። የሳምንቱ የአራተኛ ሳምንት እንግሊዝ ፕሪሚየር ሊግ ይሄን ይመስላል።